በሁለት ዓመት ውስጥ እናንተ ጋር ምን ተቀየረ? እንደኔ የሚጣፍጥ ነገር ቀነሳችሁ? ውሃ መጠጣት ያለባችሁ ለጤናችሁ እንደሆነ ተረዳችሁ? ሳታውቁት 2 ዲጂት የነበረው የጓደኛ ቁጥራችሁ ወደ 1 ዲጂት ወረደ? ልብስ ከማማሩ በላይ ምቾቱን አስባችሁ መልበስ ጀመራችሁ? ሰውን እየወደዳችሁም ቢሆን የሚጎዳችሁ ከሆነ መራቅ እንዳለባችሁ ገባችሁ? ሊያገኛችሁ ወይም ሊጋብዛችሁ የፈለገን ወይም ካፉ ብቻ የሆነን ሰው ውስጣችሁ ይነግራችሁ ጀመር? የልደታችሁ ቀን ቴክስት ካረገላችሁ በላይ ራስ ምታታችሁን አስታውሶ ለጠየቀ ክብር መስጠት ጀመራችሁ? ነው ወይስ የፍቅር ቀጠሮ ላይ አስተናጋጆቹን እንዴት እንደሚያወሩ መገምገም ጀመራችሁ? ቆሌ የሚባለውን ነገራችሁን እንደ እናታችሁ መጠቀም አልጀመራችሁም? በደንብ የሚሸት ሽቶ፣ ቦዲ ሎሽን፣ ስፕላሽ አልጠላችሁም? ምግብ የመስራት ፍቅራችሁ፣ ቤት የመዋል ፍላጎታችሁ አልጨመረም? ይህ ሁሉ ነገር ግን ምን የመሆን ምልክት ነው?